እኔ አም ቬሪ ሃፒ እዚህ በመድረሱ አዶናይ ከማንም በላይ በእውነት እንደ ጓደኛ በጣም እንኮራበት ጓደኛችን ነው። አዶናይ በጣም ለኔ ፐርሰናሊ ደግሞ ታውቃላችሁ በጣም የምናየው ቲክቶከር አዶናይ የቲክቶከር አዶናይ የቲክቶክ አካዳሚ ኦልሬዲ በኦፊሻሊ ከፍቷል። እሱ ሲደረግ የነበረው ኢቨንት ላይ ያለ ብዙ ኢቨንት ነበረ። በኢቨንቱ የታደሙ ጓደኞቹ እንዲሁም የተጠሩ እናትና አባቶች ብዙ ነገር ብለዋል። እሱንም ማሳያችሁ ይሆናል። በቀጣይ ደግሞ በሶሻል ሚዲያ በጣም መነጋገሪያ የሆነ ልጅ አለ፣ ህፃን ልጅ አለ፣ 14 ዓመት ልጅ የእናቱን አስክሬን ቤት አስቀምጦ ሄዶ ፈተና ለመፈተን የእሷን ቃል ለመፈጸም ያደረገው በጣም ልብን ህርት የሚያደርግ ነገር፣ በጣም ከባድ ነገር፣ እሱን የምናይ ይሆናል። ኦኬ ሰላም እንዴት ናችሁ? እኔ ሁሉ ሰላም ነው። እኔ ሆፕ ቲዩብ ነው እንደምታውቁት። እንኳን ወደ ሆፕ ቲዩብ በሰላም መጣችሁ። አዲስ ነገር አለ ሆፕ ቲዩብ ላይ። ምን አለ መሰላችሁ? አንድ ጓደኛ ወይም አንድ ቅርብ ጓደኛ የሆነች ሰው ወይም ልጅ እንግዲህ በስሜ ወይም ደግሞ በዩቲዩብ ቻናሌ ስም ሎጎ አሰርታልኛለች። ሎጎ ተሰርቷል ማለት ነው። ደስ የሚል ነገር ነው። ቺርስ። ኦኬ ይሄ አዲስ ነገር ነው። እንግዲህ ምናልባት ሰዎች ናቸው ያሰሩልኝ ይሄን ነገር። አይ ቲንክ ሞቲቬት የሚያደርግ ነገር ነው ብዬ አስባለሁ። ምክንያቱም ወደፊት በደንብ እንድሰራ ሞቲቬት የሚያደርግ ነገር ነው። አሪፍ ሞራል ነገር ነው። ደስ የሚል ሎጎ የተሰራልኝ፣ እኔም ደስ ብሎኛል። ኦኬ እንግዲህ እንደነገርኳችሁ ዛሬ እነዚህ ሁለት ቪዲዮዎች እስከ መጨረሻ የምናይ ይሆናል። ግን ሰብስክራይብ ያደረጋችሁ ደግሞ ላይክ እያደረጋችሁ ጀምሩ። ቀጥታ ወደ ቪዲዮ እንሂድ። ለዓላማችን ቆመን በእግዚአብሔራችን ተማምነን ሁሌም የሰው ተረባ የሰው ሀሜት ሳንፈራ እየተራመድን ፕላን በጣም ብዙ ሰው ናቲ ስለ ናቲ ሲያወራ እንደዚህ ሆኖ ነበረ። ያ ሁሉ የሆነው ነገር ያያችሁት ነገር እኔና ናቲ አቅደን ይመጣ ነበር። ስለዚህ አንዴ ሁላችሁ ጭብጨባ ለናቲ ነው። አይ ቲንክ የሚገባ ይመስለኛል ይሄ ልጅ በነገራችን ላይ እንግዲህ አይ ቲንክ ናቲ እንደምናውቀው ብቻ በብዙ ሰዎች ላይ ታዋቂ ሰዎች ሲመጡ እሱ ላይ ከነሱ በኩል ለማድረግ ሲሞክር ብዙ ነገር ሲደርስበት ነበረ። ግን አይ ቲንክ ያ ነገር ፌስ አድርጎ ዛሬ ጥሩ ነገር ላይ ነው የሚገኘው። የማናውቀው የለም። በአዶናይ ኢቨንት ላይ እሱም አንዱ ተገኝቶ ነበር። ጓደኛው ስለሆነ ተገኝቶ የኢቨንቱ ተካፋይ ሆኖ ነበር። ቀጣይ ደግሞ በጣም ደስ ብሎኛል። በጣም ነው የምኮራብህ ወንድሜ፣ እጅግ በጣም እንግዲህ በኒውስ ወይም ደግሞ በብሬኪንግ ኒውስ ላይ በማድረስ የሚታወቀው ሙሴ ሰለሞንም እንግዲህ እንደዚህ ብሏል። ላይክ ጓደኛ ነው። ምናልባት አይ ቲንክ አዶናይ ትንሽ ችግር ያለበት ሰው ካልሆነ ጤነኛ ሰው የሚጠላው አይመስለኝም። በጣም ላይ ፖቴንሻል ያለው ሰው ነው። ፕሮድ የምንሆንበት ሰው ነው። በጣም በአጭር ጊዜ ውስጥ ትልቅ ነገሮችን የሰባበረ ትልቅ ሪከርድ የሰባበረ ሰዎችን የቀየረ ሰው ነው። በኔ ቪው እንደዛ ነው። እኔ በሱ ብሊቭ የማደርገው ብዙዎች ተገኝተው እንግዲህ ስለሱ ጥሩ ነገር እየሰጡ ነበረ። ምክንያቱም ሰክሰስ የሆነበት ቀን ስለሆነ ላይክ ብዙ ጓደኞቹ እዚህ ጋር ተገኝተው የእሱን ሰክሰስ መሆኑን ደስታቸውን እየገለጹለት ነው። ኦኬ ሌሎች ሰዎችም ምን እንደሚሉ አብረን እንስማ። በጣም ፈርቻለሁ፣ ግን እዚህ ጋር ፍርሃት እንዲለቀን ሁሌ የሚያስተምረን የእሱ ደጋፊ ነኝ። ወርቀ ዘፎርፎር እባላለሁና ይህንን ማይክ ያዝኩት ፎርፎር ፋሚሊ እዚህ መገኘት ያልቻላችሁ በስደት ያላችሁ ሁሉ ጊዜ እንደ ወንድማችሁ አይታችሁት ማለት በስልካችሁ መስኮት የምትመለከቱን ማርያምን ተንበርክኬ በጣም አመሰግናችኋለሁ። እናንተ በጣም ትልቅ ክብር አለ። ከጎንነን አዶናይ እናመሰግናለን። ያንተ የእሱ ደጋፊ በመሆናችሁ ኩራት ይሰማችሁ። ገና ከዚህም በላይ ወንድማችን ታሪክ ይሰራል። እኛም ከሱ ጎን ህይወታችን እስካለ ድረስ ከጎኑ ሰፖርት እናደርገዋለን።
እንወዳቸዋለን። እናመሰግናለን። እንግዲህ ለልጁ ይሄን ያክል ክብር ስላላቸው መሰለኝ ተንበርኮ እንትን እያለ ነበር። ደግሞ ላይክ የሱ ፎር የሚባል ፋሚሊ ወይም ደግሞ ሳፖርተሮች አሉ አይደል? እሱን አይዲያ ሼር የሚያደርጉ የሚከተሉት እሱን ባንዳንድ ነገር ሳፖርት የሚያደርጋቸው የሱ ሰክሰስ መሆን የሚያስደስታቸው ሰዎች አሉ። እሱም ከዛ ሜምበር ውስጥ ራሱ ነው ልጁ። ሰው በጣም እንግዲህ ላይክ ኢሞሽናል ሆኖ እንግዲህ ዝቅ ብሎ የሱ ሰክሰስ መሆኑን እያመሰገነ ወይም ደግሞ ደስታውን እየገለጸለት ይገኛል። በጣም ነው ደስ የሚለው። ነገራችን ላይ ሰው ስኬት የሚያስደስተው ሰው እንግዲህ ይሄን አይቶ መደሰት የሚችለው ብዬ አስባለሁ። የሰው ስኬት የማያስደስተው ሰው ግን በተቃራኒ ሊሆን ይችላል። ላይክ አይ ዶንት ኖ ላይክ በጣም ደስ የሚለው ወጣቶች ጥሩ ተምሳሌት ሆነ እንግዲህ ብቻዬን ልጠቀም ሳይሆን አብረን እንደግ የሚለውን ሐሳብ ይዘህ በመምጣት በጣም ኮርቻለሁ። ለሀገራችን ጥሩ ለውጦች እንደምታመጡ በእናንተ ወጣቶች እዚህ ሁሉ ያለው እንግዲህ ልጆቹ ምናምን ማናጀር ወንድሞቹ ሁሉም እዚህ ያሉ ሰዎች እሱ እንግዲህ ሳፖርተሮች ናቸው። honestly speaking በጣም ደስ የሚለው የመጀመሪያው መድረክ ተገኝቼ የእሱን ደስታ የተካፈልኩኝ በጣም እጅግ በጣም ስሜቴ በጣም እንትን ብሎኛል። እሱም እንኳን ደስ አለው። እንግዲህ ከወንድሞቻቸው ከፎር ፋሚሊ በጣም ከፊት በጣም ደስታ ሁሌ ኩራቴ ነህ የኔ ቆንጆ ወንድም። ሁሉ ካሜራ ይዟል። እንግዲህ ወንድሜ ሁልጊዜ ያሰበውን ነገር ምንም ከማድረጉ በፊት ከኔ ጋር ነው የሚያወራው እና ሂዝ ማይንድሴት ሂዝ ሜንታሊቲ ሂዝ ጀስት አንብሬከብል ሂዝ ጀስት አንስታፐብል። በጣም ጀግና ወንድም አለኝ። ኖ ዋን ካን ኢንፍሉዌንስ ሚ። እዚህ ጋር እያለ ከጎኔ ኖ ዋን መቶ ኢንፍሉዌንስ ሊያደርገኝ አይችልም፣ ሞቲቬት ሊያደርገኝ አይችልም። ከዛ ላይ ማይ ብራዘር ኢዝ ሂር ፎር ፋሚሊ ወላውን የሆነ ፋሚሊ ያለ መሬት አስይዞ ላይክ እዚህ ሲደርስም ለራሱ ሁልጊዜ ነው የሚገርመኝ እና አም ሪሊ ፕራውድ ኦፍ ሂም። ሁልጊዜ እንደተደሰትኩ ነው። እዚህ ጋር የደረሰበት የሆነች የውድቀቱ ሰዓት ማቃት አለው። ከፍ ያርግልኝ ሁልጊዜ እሱ ነው ጸሎቴ። ጠዋትም ማታም በጣም ነው የምወደው። እግዚአብሔር ቅዱስ ሚካኤል ከጎኔ ይከተሉ። እግዚአብሔር በሄድክበት ይከተልህ። በቤተ ማርያም ጸሎት እንስማለህ። ወዳለሁ። I love you so much, bro. Oh, really? እንዴት ነው መጀመሪያ ላይ ሁላችንም ስንሞክር ወይም ደግሞ የሆነ ነገር ሰክሰስ ለማድረግ ስንሞክር ለራሳችን ነው ይመስላል አይደል? ግን ሰክሰስ ከሆነ በኋላ ነው ትዝ የሚለን፣ ለማንም አይደለም። ላይክ ሰክሰስ ስትሆኑ ትዝ የሚላቸው እህት፣ ወንድም፣ እናት፣ አባት ነው። ልጁም ዛሬ በዚህ ኢቨንት ላይ ነው እናትና አባቱን እህት ወንድሞቹን ፓርቲሲፔት ያደረጉ። ልጁም በጣም ስሜታዊ ሆኖ ላይክ ደስታውን እየገለጸ ነበረ። ደስ ይላል። በቃ እንደው ላይክ ዳይ ላይክ ሰክሰስ በሆናችሁ ሰዓት ፋሚሊ ነው ሊገኝ የሚችለው። የነሱን ደስታ እንደማየት የሚያስደስት ነገር የለም። ነገራችን ላይ በቃ ከፋሚሊ የሚያልፍ ነገር የለም። በኋላ ደስታቸው ለነሱ ማካፈል ነውና በጣም ነው ደስ የሚለው እንትናቸው እርስ በርስ ያላቸው ሪስፔክት በጣም ነው ደስ የሚለው። ልጁ ራሱ በጣም በሱ ፕሮድ ያደርጋል እና በጣም አሪፍ ነው። እስኪ ደግሞ ቀጣይ ቪዲዮ ምን አለ መሰላችሁ፣ በወቅታዊ አነጋጋሪ እና ላይፍ በጣም ልብን ህርት የሚያደርግ የሶሻል ሚዲያ ላይ እየተዘዋወረ ያለ አንድ ቪዲዮ አለ፣ ወይም ደግሞ አንድ የሰሞኑ ታሪክ አለ። የ14 ዓመት ልጅ የእናቱን አስክሬን ቤት አስቀምጦ የእሷን ቃል ለመፈጸም ወይም ደግሞ ለእናቱ የገባላትን ቃል ኪዳን ለመፈጸም ፈተና ሄዶ የነበረውን ነገር ማሳያቸው ይሆናል። የእናቱን አስክሬን ቤት አስቀምጦ ምንም ቢፈጠር አመት የለፋበትን ፈተና እንዳታቋርጥ ብለው አስቡት እስኪ ዓለም ተደፍቶባችሁ ልባችሁ ተሰብሮ አይኖቻችሁ በእንባ ርሰው የማትቀበሉት እውነት ገጥሟችሁ ለዛውም ገና ሳትጠነክሩ በለጋ እድሜያችሁ በእርግጥም የምትሳሱላትን እናት ተነጥቃችሁ አንድ አደራ ሲጣልባችሁ ነገሩ ከሀሳብም በላይ ይሆናል። የዋሂቷ እናቴ እኔን ወላጀቷ
አባቴ በልጅነቴ ነው ትቶኝ ሄደው። እሱ ጅጅጋ ሄዶ ሌላ ሴት አገባ። እናቴ ደግሞ ከህፃንነቴ ጀምሮ አብራኝ ነበረች። እሷ ነበረ የምታበላኝ። ስለዚህ እኔ ለእሷ በጣም ትልቅ ክብር አለኝ። ለራሷ ሳትበላ ለልጆቿ የኖረች ቅድሚያ ለልጆቼ። ታዲያ በለጋ ዕድሜው እንባው ጋር እየታገለ የወደፊት ህልሙን እንዳይስት እናት አደራ ሰጡት። እናቴ ለእኔ በጣም ጥሩና ደግ ሰው ነበረች እና ሳትሞት በፊት ትምህርቴን እንዳላውቀው ይህን ቃል ለመፈጸም ነው እንግዲህ እሱ የእናትን አስክሬን ቤት አስቀምጦ ሄዶ አንዱ ፈተና ተፈትኖ ከዛ በኋላ ድጋሚ መጥቶ ከቀብር በኋላ ድጋሚ ሄዶ ደግሞ አንዱ ፈተና የተፈተነ። ምክንያቱም ለእናቱ የገባውን ቃል ኪፕ ለማድረግ ነው። በጣም ነው የሚከብደው። በእርግጥ ሚኒስትሪ ፈተናን ተፈተነ። እኔው ቃላን አላፈም ብዬ እጄ ተፈተንኩ። የመጀመሪያውን ፈተና ማለት ነው። ከዛ በኋላ ቀጥለው ፈተና ሳይጀምር በደቀበ ስነ ስርዓት እጄ እንዲህ ይቻላል እንደ ቆይ ነው ወይስ እሷን ቃል ለመፈጸም ካለው እንትን ነው አይደል? በቃ እሱን ቃሏን ለመፈጸም ካለው እንትን የተነሳ ይመስለኛል አይደል እንጂ በጣም ነው ሀርት የሚያደርገው ሆነ ስፔሲፊክ። ከዛም በኋላ 2 ሰዓት ላይ ደግሞ ፈተና መፈተን ነበረበት ማለት ነው። ከዛን የእናትየውን ምክር አስታውሶ ፈተና ትምህርት ግን አደራ ስላለችው ማለት ነው የእናትየውን ሬሳ ቤት አስቀምጦ የሚኒስትሪ ፈተና ለመፈተን ትምህርት ቤት ሄዶ በጣም ከባድ ነው እውነት። ይህ ስሜት ምናልባት ይህን ስሜት ለመረዳት እዛ ስሜት ላይ መገኘት የሚጠበቅብን አይመስለንም። ተፈተነ ማለት ነው። ሮጦ ያልጠገበው ካሊድ ታዲያ ከእድሜው የገዘፈ ኃላፊነት በጫንቃው ተሸክሟል። ታናናሾቹን የማጉረስ የማልበስ ኃላፊነት። በሳ መጀመሪያ ልጅ ነኝ። ደግሞ ከኔ ቀጥሎ ያለ ነው። ይሄ ደግሞ ታናሽ ነው። ሱራ ካስም ይባላል። ይሄ እኮ አይደለም ለ14 ዓመት ልጅ ከእንደኛ 20ዎችና ከዛ በላይ ላለ ሰው የሚቻል አይመስለኝም። በጣም ከባድ ነው። ታማ ነበረ። ኦፕሬሽን ተደርጋ ነበረ። ወደ ላይ ትወጣ በሶም ሰዓት ሰርጀሪ ተደርጎ እዛ ጨረሰችና ወደዚህ መጣ። አሁን ሁለተኛ ከህመሙ መዳን አልቻለም። ኢማጂን 14 ዓመቱ ነው። ከሶታ ያለው ህፃናትን አደራ መሸከም ማለት ለኛም ልጁና የቀሩት ልጆች ማለት አንዳንድ ፈጣሪ መላእክት ላይ ሰጥ ይባላል። አባቱ ስለሌለ ሌላ ዘመድ ስለሌለ እናንተ አደራ ብለዋል ብለ ለኛም አደራ ብላል። ልጆቻችሁ የኔም ልጆች እንዲማሩ አርጉሌ ሳይሰለች አደራ እንድትሄዱ በክና እንዳይላሉብኛ በአሳዛኝ ነው የሞተችው። አንድም ቀን እንደ ሰው ሆና ልጆቿን ማሳደግ እንጂ ሌላ ነገር ዞር ብላ ሳታይ ጫማ የተለያየ ጫማ ለብሳ ልጆቿ እንዳሳደገችው በደንብ ነው የማውቀው። ያው ነገራችን በጣም ሀርት የሚያደርግ ታሪክ ነው። ዘመድ አዝማድ የላትም። አስተዋይቷል። በ14 ዓመት እንዴት ይውል ይቻላል? አጠገባቸው እንቁ ምላችሁ ይሄ ነው። ካሊድ እንግዲህ ጎረቤቴ ብቻ ሳይሆን የልጄም ጓደኛ ነው። እኔም የ7ኛ ክፍል ተማሪ ልጅ አለኝ እና ከልጆቼ ጋር ኳስ ይጫወታሉ። በቅርበት ካሊድን አውቀዋለሁ ማለት ነው። እና እናትየው በህይወት እያለችም በጣም ታታሪ ነበረች። ብድር ወስዳ ትንሽዬ ሱቅ ከፍታች ሱቅ ነበረች እዚህ ጋር ማለት ነው። በእነሱ ነበር ልጆቹ የምታስተዳድራቸው።
ከመላው ኢትዮጵያና ከዓለም ማለት ነው እዚህ ችግር ያዩት እንዲረዱ እንልካለን። በጣም የሚዘገን ነው እውነት። በጣም የሚያሳዝንና የሚዘገንን ነው። የአባትነት እቅፍ ውስጥ ያላደጉ ምናልባት መርዳት የምትችሉ በዛ አጋጣሚ ብትረዱት ብትደርሱለት። የሀዘን ጥላ ጥልቷልና አይዟችሁ መባልን ይሻሉ። ካሊድ ትምህርቱን እንዲቀጥል አንደኛ ካሊድን ለብቻ ነጥሎ አስተምራለሁ የሚል አካል ከዚህ ሀሳብ ቢወጡና እኔ እንደኔ አስተሳሰብ እንደግሌ ማለት ነው። ለምን እነዚህ ታናናሽ ወንድሞቹ ከሱ ሌላ ዘመድ የላቸው፣ የቅርብ ዘመድ የላቸው፣ እኛ ጎረቤት ነን ያለንላቸው ማለት ነው። ስለዚህ ካሊድ ልጆቹንም እያየ በቅርበት ማለት ነው የሚረዳቸው ሰውም ከመጣ ሶስቱንም አንድ ላይ የሚያስተምራቸው ሰው ካሊድን ካጡት ደግሞ ሌላ ሀዘን ነው የሚሆንባቸው ማለት ነው። ስለዚህ ሶስቱንም አንድ ላይ የምረዱበት ሚንስ ቢፈጠር እላለሁ። ሌላ ነገር አልፈልግም። ሁለት ወንድሞችን ስለዚህ ሶስቶችን ባንድ ይዞ ማስተማር ነው ያለበት ማለት ነው። መርዳት የምትችሉ ግን እርዷቸው ፕሊዝ፣ ደርሱላቸው ለእነዚህ ታናሽና በጣም ልብን የሚሰብሩ ህጻናት። የዛሬ ቪዲዮዎች እንዳያችሁት ነበረ። እነዚህ ቪዲዮ ይመስላሉ። በቀጣይ በሌላ ቪዲዮ እስከምንገናኝ እስካሁን ቪዲዮ ስላያቸው አመሰግናለሁ። ፕሊዝ ግን ሰብስክራይብ አድርጉልኝ። በቀጣይ እስከምንገናኝ ቻው።